የትግራይ ህዝብ የትዊተር ኮንሰርን አይበላም፣ ስንዴ ነው የሚበላው። ማምጣት ይፈልጋል፣ በተጨባጭ ማገዝ ይፈልጋል። ያልተገደበ አክሰስ ካልተከፈተ ተባለ። እሺ ከፈትን ካል በኋላ እንደምታዩት በትዊተር ኮንሰርን አያስፈልግም፣ በተግባር ማገዝ ነው የሚያስፈልገው። 70% መሸፈን ብቻ ሳይሆን የኢትዮጵያ መንግስት ከኦፕሬሽን በኋላ ከ40 ቢሊዮን ብር ወጪ አውጥቷል። ከ1 ቢሊዮን ዶላር ያላነሰ ገንዘብ አውጥቷል። ቴሌኮም ተቆራርጧል፣ በየቦታው ስንጠግን፣ መብራት ተቆራርጧል ስንጠግን፣ ኤርፖርት ፈርሷል ስንጠግን፣ መንገድ ፈራርሷል ስንጠግን፣ የውሃ የጤና የትምህርት ስንጠግን ከ1 ቢሊዮን ዶላር ላይ አውጥተናል። ያመረትነው ምርት ወስደናል። ያ ባይሆን ኖሮ እዚህ የሚያጋጥመን ኢንፍሌሽን የተወሰነ ማኔጅም እናደርግ ነበር። እኛ ኢንቨስት እናደርጋለን፣ ሰዎች በኮንሰርን ይጨነቃሉ ለህዝባችን በትዊተር በቴክስት። ከዚህም ደግሞ ብሶ አልማጭ ከመዶሻው ይጋጭ እንደሚባለው ከጠፋው ጥፋት በላይ አሁንም ደግሞ እንደ ልባችን ተንቀሳቅሰን ሰው እንዳን